የመጀመሪያ ምክንያት ራስን መቀበል ወይም ሰልፍ አክሰፕታንስ ነው። ራስን በአዎንታዊ እይታ መመልከትና መቀበል በሰው ልጅ ስነልቦናዊ ጤንነትና በራስ መተማመን ግንባታ ውስጥ መሰረታዊ ሚና የሚጫወት ጽንሰ ሀሳብ ነው። ይህ ሂደት አንድ ግለሰብ ያለውን ጥንካሬ፣ ድክመት፣ ስኬትና ውድቀት ያለምንም ቅድመ ሁኔታ አምኖ መቀበልን ያካትታል። ራስን በአዎንታዊ መልኩ መመልከት ግለሰቦች በራሳቸው ላይ የሚሰነዝሩትን አላስፈላጊ ትችት እንዲቀንሱና በራሳቸው ማንነት ላይ እምነት እንዲኖራቸው ይረዳቸዋል። በራስ መተማመን ለማሳደግ ራስን ከሌሎች ጋር ከማወዳደር መቆጠብ እና የራስን ልዩ ማንነት ማክበር እጅግ አስፈላጊው ተግባር ነው። አንድ ሰው ራስን ሙሉ በሙሉ መቀበል ሲችል ወደ ተሻለ ለውጥ የማምራት እድል ይኖረዋል። ይህ ማለት ድክመቶችን መካድ ሳይሆን እነዚያን ድክመቶች እንደ ማንነት አካል ተቀብሎ ለማሻሻል መስራት ማለት ነው። ራስን በአዎንታዊ እይታ መመልከትና በአስቸጋሪ ሁኔታዎች ውስጥ እንኳን ሳይበገሩ ለመቆም የሚያስችል ስነልቦናዊ ጥንካሬ ወይም ሬዚሊየንስ የሚሰጥ ሲሆን ይህም በማህበራዊ ግንኙነትና በሙያዊ ህይወት ውስጥ ለሚገኝ ስኬት ቁልፍ መሳሪያ ነው። ሁለተኛ፣ ራስን ለማሳደግ ወይም በራስ መተማመንን ለማሳደግ ግልጽ እና ሊሳኩ የሚችሉ ግቦችን ማስቀመጥ አስፈላጊ ነው። ጎል ሴቲንግ የምንለው ማለት ነው። ግልጽና ሊሳኩ የሚችሉ ግቦችን ማስቀመጥ ለግል እድገትና ለስነልቦና ጥንካሬ መሰረት እንደሆነ በስፋት ይታመናል። አንድ ሰው ሊያሳካቸው የሚችላቸውን አጫጭርና ግልጽ ግቦችን ቀርጾ ሲንቀሳቀስና ውጤት ሲያገኝ በራሱ ችሎታ ላይ ያለው እምነት ይጨምራል። ግቦችን በዝርዝር ማስቀመጥና አፈጻጸማቸውን መገምገም ግለሰቡ የራሱን እድገት እንዲመለከትና ስህተቶችን እንዲያርም ይረዳዋል። ውጤታማ ግቦችን ለመቅረጽ ስማርት የተሰኘውን መንገድ መከተል አስፈላጊ ነው። ያ ማለት የምናስቀምጣቸው ግቦች የተወሰኑ ወይም ስፔሲፊክ፣ ሜዠረብል፣ አቺቨብል እና ሪሌቫንት እንዲሁም ታይም ባውንድድ መሆን አለባቸው። ትንንሽ ስኬቶች ለትልቅ በራስ መተማመን መሰረት ናቸው። ግቦችን በጽሁፍ ማስፈርና በየቀኑ መከታተል ትኩረታችን እንዳይበታተን ከማድረጉም በላይ ግለሰቡ በራሱ ያለውን ቁጥጥርና ራስን የመምራት ብቃት ወይም ሰልፍ ሬጉሌሽን ያሳድጋል። ሶስተኛ ምክንያት የእውቀትና የክህሎት አቅምን ማሳደግ ወይም ኮምፒተንሲ ቢልዲንግ የምንለው በሰው ልጅ ማህበራዊም ሆነ ሙያዊ ህይወት ውስጥ ስኬታማ ለመሆን ትልቁ ድርሻ የሚይዘው ምንድን ነው ብለን ብንጠይቅ ቀዳሚው ምላሽ የተግባቦት ክህሎት ወይም ኮሚኒኬሽን ስኪል ነው። ተግባቦት ማለት መረጃን፣ ሀሳብንና ስሜትን ከአንዱ ወደ ሌላው የምናስተላልፍበት ድልድይ ነው። ይህንን ድልድይ ደግሞ በምንናገረው ቃል፣ በምናሳየው ምልክት ወይም በሰውነት እንቅስቃሴያችን እንገነባዋለን። ነገር ግን ብዙዎቻችን አንድ ትልቅ ፈተና አለብን። ይህም በሰዎች ፊት ወጥተን ለመናገር እንፈራለን። ሀሳባችንን በግልጽ ለማስረዳት እንቸገራለን። ለዚህ መፍትሄው ምንድነው ብለን ብንጠይቅ መፍትሄው አንድና አንድ ብቻ ነው። እሱም የእውቀትና የክህሎት አቅማችንን ማሳደግ። በራስ መተማመን በባዶ ሜዳ ላይ አይበቅልም። በራስ መተማመን የእውቀትና የክህሎት ውጤት ነው። በአንድ መስክ ላይ ያለን እውቀትና ብቃት ሲጨምር በዚያው ልክ በራስ የመተማመን አቅማችንና ድፍረታችን አብሮ ያድጋል። ለምሳሌ በተግባቦት ወይም በኮሚኒኬሽን ክህሎታችን ላይ ስልጠናዎችን ስንወስድ ወይም ተዛማጅ መጽሐፎችን ስናነብ መድረክ ላይ ቁመን በብዙ ሺህ ህዝብ ፊት የመናገር ድፍረትና ሙሉ ብቃትን እናገኛለን። ስለዚህ ራሳችን ለማብቃት ዛሬውኑ እንነሳ። አራተኛውና ወሳኙ መንገድ ምንድነው? የአካል ብቃትና የጤና እንክብካቤ። የአካል ብቃትና የጤና እንክብካቤ ለአጠቃላይ የሰው ልጅ ደህንነት መሰረታዊ የሆኑ ምሰሶዎች ናቸው። የአካል ጤንነት ሲባል የሰውነት ክፍሎች በተገቢ ሁኔታ ስራቸውን ማከናወን መቻልን ብቻ ሳይሆን በሽታን የመከላከል አቅምንና የአካል ክፍሎችን ጥንካሬ ያጠቃልላል። መደበኛ የአካል ብቃት እንቅስቃሴ የልብና የደም ዝውውር ስርዓትን በማጠናከር ለረጅም እድሜና ለተሻለ ህይወት ቁልፍ ሚና ይጫወታል። የአካል ብቃት እንቅስቃሴ ማድረግ በሰውነታችን ውስጥ ኢንዶርፊን የተባሉ የደስታ ሆርሞኖችን እንዲመነጩ በማድረግ የጭንቀት መጠንን ይቀንሳል። ይህም ለራሳችን ያለን አመለካከትና በራስ መተማመንን በእጅጉ ያሻሽላል። የአካል ጤንነትና የአእምሮ ጤንነት የማይነጣጠሉና ቀጥተኛ ግንኙነት ያላቸው ዘርፎች ናቸው። በሳይንሳዊ ጥናቶችና በስነልቦና መጽሐፍት እንደተረጋገጠው የተመጣጠነ ምግብ መመገብና በቂ እንቅልፍ ማግኘት አእምሮ በንቃት እንዲሰራና የማስታወስ ችሎታ እንዲጨምር ያደርጋል። ለምሳሌ በቂ እንቅልፍ አለማግኘት የሰውነት ሆርሞንን ስርጭት በማዛባት ለውፍረትና ለድብርት ሊዳርግ ይችላል። በተጨማሪ የአካል ብቃት እንቅስቃሴ ማድረግ የአንጎል ሴሎችን እንዲታደሱና የነርቭ ግንኙነቶች እንዲጠነክሩ በማድረግ የአእምሮ ዝግመትን ይከላከላል።
ይከላከላል። ስለዚህ ጤናማ የአኗኗር ዘይቤን መከተል፣ የአእምሮ ሚዛንን መጠበቅ ለተሟላ ጤናማ ህይወት የግድ አስፈላጊ ነው። አምስተኛ አዎንታዊ ማህበራዊ ግንኙነቶችን መፍጠር ወይም ፖዚቲቭ ሶሻል ኤንቫይሮንመንት። የምንውልባቸው ሰዎችና የምንሰማቸው ንግግሮች በራስ መተማመናችን ላይ ትልቅ ተጽዕኖ አላቸው። አዎንታዊ አመለካከት ያላቸውና በጥረታችን የሚደሰቱ ወዳጆች በአካባቢያችን ሲኖሩ በውስጣችን ያለው የመስራት ተነሳሽነትና በራስ የመተማመን ስሜታችን በከፍተኛ ሁኔታ ይጨምራል። እነዚህ ሰዎች ድክመቶቻችን በቅንነትና በገንቢ መንገድ በመጠቆም ለተሻለ ለውጥ እንድንዘጋጅ ብርታት ይሆኑናል። በተቃራኒው ሁል ጊዜ አሉታዊ ጎኖችን ብቻ የሚመለከቱና ተስፋ የሚያስቆርጡ ንግግሮች የሚያዘወትሩ ግለሰቦች የስነልቦና ጥንካሬያችን ቀስ በቀስ ያዳክሙታል። እንዲህ ካሉ መርዛማ ሰዎችና አካባቢዎችን ራሳችን በማራቅ ለውስጥ ሰላምና ለግል እድገት ወሳኝ እርምጃ ነው። ይልቁንም ለምናደርገው እያንዳንዱ እርምጃ እውቅና የሚሰጡና ለትልቅ ዓላማ የሚያነሳሱን ሰዎችን መቅረብ ለስኬታማ ህይወት መሰረት ይሆነናል። ስድስተኛ እና የመጨረሻው ፍርሃትን መጋፈጥና ከተግባር መማር። በራስ መተማመን ማለት ፍርሃት ሙሉ በሙሉ ማስወገድ ማለት ሳይሆን ፍርሃት እያለም ቢሆን ወደ ተግባር የመግባት ብቃት ነው። አንድ ሰው በራሱ ላይ ያለው እምነት የሚገነባው ከምቾት ቀጠና ወይም ኮምፈርት ዞን ወጥቶ አዳዲስና አስፈሪ የሚመስሉ ነገሮችን መጋፈጥ ሲችል ነው። ፍርሃት በሰው ልጅ ተፈጥሮ ውስጥ ያለ የማይቀር ስሜት ቢሆንም በራስ መተማመን ለማሳደግ ግን ፍርሃቱን ይዞ መጓዝ መልመድ የግድ ነው። ይህ ሂደት በራስ የመተማመን ጡንቻችን እንደ ማፈርጠም የሚቆጠር ሲሆን ግለሰቡ በተደጋጋሚ ተግዳሮቶችን ሲያሸንፍ አእምሮው ለማንኛውም ሁኔታ ዝግጁ መሆንን ይማራል። ከተግባር መማር ለራስ ከፍ ያለ ግምት ለመስጠትና ለስኬት መሰረት ነው። ብዙ ሰዎች ስህተት መስራት እንደ ውድቀት ቢቆጥሩትም ነገር ግን ስህተትን እንደ ትልቅ የትምህርት እድልና ለቀጣይ ጥንካሬ የሚረዳ ግብዓት አድርገው እንዲወስዱ ይመከራል። አንድ ሰው አዳዲስ ነገሮችን ሲሞክር የሚገጥሙት መሰናክሎች የአቅም ማነስ ማሳያ ሳይሆኑ የአስተሳሰብ አድማሱን የሚያሰፉ ልምምዶች ናቸው። ስለዚህ በራስ መተማመን ለማዳበር ስህተትን አለመፍራት፣ ከተግባር የሚገኘውን ትምህርት በአዎንታዊነት መቀበልና በሂደት ውስጥ የሚገኘውን እድገት ማድነቅ ወሳኝ ተግባራት ናቸው። ውድ የሀበሻ ሳይክ ቤተሰቦች እንግዲህ በራስ መተማመን ለማሳደግ የሚረዱ 6 ቁልፍ መንገዶችን ራስን በአዎንታዊ እይታ መቀበልን፣ ግልጽ ግቦችን ማስቀመጥን፣ እውቀትና ክህሎትን ማሳደግን፣ አእምሮ ጤና መጨነቅን፣ አዎንታዊ ማህበራዊ ግንኙነትና ፍርሃትን መጋፈጥን ተመልክተናል። ላይ ማስታወስ ያለብን ነገር በራስ መተማመን በአንድ ጀንበር የሚገነባ አይደለም። ነገር ግን እነዚህ ነጥቦች በየቀኑ በመለማመድ ትልቅ ለውጥ ማምጣት ይቻላል። ውድ የሀበሻ ሳይክ ቤተሰቦች ከነዚህ ከ6 ነጥቦች ውስጥ እናንተን በብዛት የጠቀማችሁ ወይም ደግሞ መጀመሪያ የምትፈልጉት የትኛው ነው? በኮመንት መስጫው ላይ አካፍሉን። ይህ ቪዲዮ ለወዳጅ ዘመዶ ይጠቅማል በካሰቡ ሼር ማድረጋችሁን አትርሱ። ስለተከታተላችሁን ከልብ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ሁኑ። ቻው።